እኔማ ተምሬ ህይወቴን የምለውጥ ነበር ይመስለኝ። ከትምህርት ውጭ ምንም አይነት ህይወት አላውቅም። የህይወት መንገድ ሁሉ ትምህርት ነበር የሚመስለኝ እና ዩኒቨርሲቲ ገባው። ከዛ በከፍተኛ ማዕረግ ተመረቅሁ። እንደማንኛውም ኢትዮጵያዊ ስራ መፈለግ ጀመርኩ። ለካ ህይወትን አላውቃትም ነበር። የሚገርመው ነገር እኔ እጄን ስመው እንኳን ደህና መጣህ ብለው አመስግነውን የሚቀጥሩኝ ነበር የሚመስለኝ። የጠበቀኝ ግን ሌላ ነገር ነበረ። ስራ ለረጅም ወራቶች ፈለግኩኝ። ከዛ አገኘሁ እንዳይገኘን። ከዛም ተቀጠርኩ። የደሞዙን ነገር አትጠይቁ። ከዛ ህይወት ተጀመረ፣ መኖር ተጀመረ ማለት ነው። ከዛ ጠዋት እወጣለሁ፣ ስራ እገባለሁ። ከዛ ማታ እወጣለሁ፣ ቤት እገባለሁ። መውጣት መግባት፣ መውጣት መግባት ተመሳሳይ ነገር ነው። ምንም አዲስ ነገር የለም። 1 አመት፣ 2 አመት፣ 3 አመት ምንም ለውጥ የለም። ከዛ ተመልሼ ወደ ትምህርት። አሁንም ከተማርኩ በኋላ አዲስ ነገር ይመጣል በሚል ሀሳብ ነበረ ትምህርት የገባሁት። ከጨረስኩ በኋላ ተመልሼ አሁንም ምንም ለውጥ የለም። በጣም ግራ ገባኝ። ችግሩ ምኑ ጋ ነው ብዬ መጠየቅ ጀመርኩ። እኔ ለውጥ እፈልጋለሁ፣ እኔ ማደግ እፈልጋለሁ። ዩኒቨርሲቲ ያለው ሳስብ የነበረው ቢያንስ ቤትና መኪና ኑሮን የደላው የምትሉትን አይነት ህይወት እንደምኖር ነበረ ተስፋ አድርጌ ነበረው። እውነታው ግን ሌላ ነበር። ይህን ፊት ለፊት ከተጋፈጥኩ በኋላ ግራ ሲገባን ችግሩ ምኑ ጋ ነው? ችግሩ የኔ ነው ወይስ የድርጅቱ ነው ወይስ የሀገሪቷ ነው? በጣም ግራ ገባኝ። የሚገርማችሁ ለረጅም ጊዜ ተቀጥረው አሁንም ከላይ ደስተኛ የሚሆኑት ነገር አላውቅም። ውስጣቸው ላይ ያለውን ነገር ባላውቅም ስታዩዋቸው ሰራተኞች ለ15 ዓመት 20 ዓመት 30 ዓመት ያገለገሉ ሰዎች ስታዩዋቸው ተላምደውት ነው። እኔ አላውቅም። ያን ያህል ያዘነ ፊት እስካሁን ብዙም በቃ በእርግጥ ያማራሉ፣ ግን ያን ያህል ያዘነ ፊት ያን ያህል የሚቆጭ ሰው ምናምን እኔ ብዙም አልገጠመኝም። በጣም ይገርመኛል እንደዛ መሆናቸው ራሱ። እኔ ጭንቀት ውስጥ ገባሁ። ማለት ምንድን ነው እንዳለቅ በቂ ለቅቄ የቤት ኪራይም የምንም የምልበት የለኝም። ኬት አምጥቼ ነው እንትን ይህ ነገር ግራ አጋባኝና መጽሐፍት ማንበብ፣ እንደዚህ ቪዲዮዎችን፣ እንደዚህ መውጫ መንገዶችን ብዬ የማሰባቸውን በሰዓቱ ማየት ጀመርኩኝ ምናምን። ከዛም የሚገርማችሁ ነገር ከማነባቸው መጽሐፍቶች አንዱ መጽሐፍ በጣም እየገረምን በትክክል ለተቀጣሪዎች የተሰራ መጽሐፍ ስለነበረ ወይም ደግሞ በዛ ላይ ያተኮረ ስለነበረ የተቀጣሪዎች ወይም ደግሞ የትምህርት ከሪክለሙን በተመለከተ ብዙ ሰፊ ነገር ያጠቃለለ መጽሐፍ ነው። ብቻ መጽሐፉን አንብቤ ስጨርስ በጣም ነው የደነገጥኩት። የደነገጥኩት ያህል ባይሆንም በተወሰነ መልኩም ቢሆን ደስ ብሎኛል። ለምን ካላችሁ ያኔ 4 ዓመት እንደዚህ አካባቢ ሰርቻለሁ ተቀጥሬ። በትልቁ እንደተፎገርኩ የገባኝ ያኔ ነው። ይህን በግብራው ነው የተፎገርኩት። ከዛ ገባኝ በቃ መጽሐፉን አመስግኜ የተሳሳተ መስመር ላይ እንዳለው ያኔ ገባኝ። ከዛ እሺ መፍትሄው ምንድነው ብዬ ከራሴ ጋር ብዙ ለማውራት ሞከርኩ። በጣም ብዙ መጽሐፍት ለማየት ሞከርኩ። ቪዲዮዎች፣ በጣም ጠቃሚ የምትሏቸው ቪዲዮዎችን ለማየት ሞከርኩ ምናምን። የገባኝ ነገር ቅጥር የትም እንደማያደርሳችሁ 100% አረጋግጥላችኋለሁ። ተቀጥራችሁ ህይወታችሁ አትቀይሩም። 100%
ከዛን ቀን ጀምሮ በደሞዝ ተስፋ አድርጌ አላውቅም በጭራሽ። ወዲያውኑ ማተኮር አለብኝ ብዬ እንደ መፍትሄ ያስቀመጥኩት ነገር ራሴ ላይ ማተኮርና ራሴ ላይ መስራት ነው። ማድረግ የምችላቸው በግሌ ማድረግ የምችላቸው ነገሮች በግሌ ለውጥ ማምጣት የምችልበት ነገር ላይ ነው ማተኮር የጀመርኩት። በጣም የሚገርመው ነገር አሁንም መንግስት ሰራተኞች ተቀጣሪዎች ሳይ ይገርመኛል። አሁንም ቲክቶክ እያዩ ነው። አሁንም ኳስ እያዩ ነው። አሁንም ዜና እያዩ ነው። ሰዎች ማለት ተመችቷችኋል ማለት ነው። ያልገባኝ ተቀጥራችሁ እየሰራችሁ ዘና ብላችሁ ኦፊስ ውስጥ ማለት በጣም ነው የሚገርም። ማለት እንዴት አስችሏችሁ ደሞዝ በጣም ደሞዝ አይበቃም ማለት መማረር መፍትሄ እንዳልሆነ አሁን ገብቶኛል። በእርግጠኝነት የቤት ኪራይ የምከፍልበትን ምናምን የተወሰነ ያስፈልገኛል፣ እውነት ነው። ግን በጣም ሞኝነት ነው። አሁን ነገ ቢጨመርልኝ ህይወቴ ይቀየራል። ነገ ከነገ ወዲያ ቢጨመር ደሞዝ ላይ ከማተኮር ራሳችሁ ላይ ብታተኩሩስ የሚሻል አይመስላችሁ? የራሳችሁን ክህሎት፣ የራሳችሁን አስተሳሰብ፣ የራሳችሁን ጊዜ አጠቃቀም፣ የራሳችሁን የምትውሉበት እያንዳንዷን ቀን አይምሮን የሚሰራበትን መንገድ ብታጠኑ ብናጠና መልካም አይመስላችሁ? አንተ ማወራ እንጂ እኮ ያመጣኸው ለውጥ የለም ልትሉ ትችላላችሁ። እሱ ሌላ ጊዜ እንገናኝ። ግን ይህንን ልታስቡበት አይሻልም? እንደማያሳድገን ብትረዱልኝ ጥሩ ነው ብዬ አስባለሁ። እናንተም ገብቷችሁ ሊሆን ይችላል። አለመቀበል ይሄ እውነታውን መዋጥ ስላቃታችሁ ይመስለኛል እንጂ። ለማንኛውም ቪዲዮ ይቀጥላል። ሰብስክራይብ አድርጉት።